ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እዩት እንዳለ እንዴት እንደሚያምር ቤተሰቦች። ቤቱን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቪዲዮውን እስከ መጨረሻ እዩልኝ እያልኩኝ በአክብሮት ግብዣዬን ጋብዛችኋለሁ እና ተጋበዙልኝ። የግቢ አታክልት ነኝ እኔ ነኝ የተከልኳቸው እና በጣም አሪፍና በጣም በጣም እንደዚህ ስትታይ ትንንሾች ነው የምትመስሉት፣ ስታቃጥል ለጉድ ነው እላችኋለሁ። እንግዲህ በጣም ነው የምታቃጥለው። በጣም አሪፍና ምርጥ የሆነች ቃራ ናት እና እዩትና ተጋበዙልኝ እላችኋለሁ። እና እንደዚህ ግቢያችን ውስጥ ተክለን ሁሌ ከገባ ከምገዛ የግቢው ፍሬሹን መጠቀም ይቻላል ብዬ ነው። እንግዲህ በጣም አሪፍና በጣም ደስ የሚል ነው። ብቻ በጣም ትንንሾች ናቸው ግን ስትታይ ማለት ነው በጣም ትንሽ ናት። አያችሁ ግን የመጨረሻ ነው የምታቃጥለው። እጄን ደግሞ ይሄን ተቀብቼ ነው እና በጣም ነው የምታቃጥለው እላችኋለሁ። በጣም አሪፍና ደስ የምትል ነች እና እንደምታቃጥልም በጣም ደግሞ ትጣፍጣለች እና በጣም አሪፍ ነች እላችኋለሁ። በጣም ደስ የሚል ነው እና ቪዲዮውን እስከ መጨረሻ ተከታተሉኝ። ሁሉንም ነገር አሳያችኋለሁ። ሌላም አለ፣ ሎሚም አሁን እያወጣ ያለው ሎሚም አለ እና እሱም ከኔ ጋር ሁኑና ተከታተሉኝ እላችኋለሁ። ይሄው እሱም ደግሞ ይሄን ይመስላል። አበባ እያወጣ ነው እና ብዙም ፍሬ አላፈራም ታውቃላችሁ። ብዙ አይደለም ግን ይሁን በጣም አሪፍ ነው። የግቢ ነገር ከውጪ የሚመጣ 2 ፍሬና 3 ፍሬ ተገዝቶ ከሚመጣ ግቢ ውስጥ ትንሽም ቢሆን የግቢው ነው የሚበልጠው እላችኋለሁ። ግቢ ውስጥ ያለው ነገር በጣም አሪፍና በጣም ደስ የሚል ነው እና ስትበላም ስትጠቀምም በጣም ፍሬሽ ስለሆነ በጣም አሪፍ ነው እላችኋለሁ። እንግዲህ በዚሁ አጋጣሚ ደግሞ ውሃ እያጠጣን እንደሆነ ላሳያችሁ ነው። አበባዎቹ ነው እዚህ ጋር አበባም አለ። በጣም አሪፍ ነው፣ ደስ የሚል ነው። እዚህ ጋር ደግሞ ተመር ነው። ጋር ተመርና እዚች ጋር ደግሞ እንደዛም ተመር ነው። እዚህ ጋር ደግሞ እንደዛም ሎሚ አለ። እዚች ጋር ደግሞ በጣም አሪፍና ደስ የምትል አበባ ስትታይ አበባ ናት፣ ግን ውሃው ተፈልቶ ይጠጣል የአበባው ማለት ነው። እዚህ ሀገር እኛ ጋር ግን ስንናይ እንትን አበባ ነው የሚመስለው፣ ጽጌረዳ አበባ ይመስላል፣ ግን እንትን ነው ከርከዴ ይባላል። ውሃው የዚህን አበባውን ውሃ ተፈልቶ ይጠጣል እና ጥቅም አለው ተባለ። አያችሁት በጣም ይጠቅማል ነው ተባለ እና እንትን ነው ሲቆረጥም አይቆረጥም። እናቴ በመከራ ነው የቆረጥኩት። ከዚህ በፊትም በጣም ትልቅ ነበረ። ከጎኑ ቆርጬ ይሄን አስቀረውት። ይሄን ይመስላል እና እዩት እንዴት እንደምታምር በጣም ታምራለች። ይሄ ተቆርጦ ደርቆ ፈልቶ ውሃው ነው የምንጠቀመው ታውቃላችሁ፣ ውሃውን ነው እና በጣም አሪፍና ደስ የምትል ነው። ስትታይ በጣም ደስ የምትል አበባ ነች። ጽጌረዳ ናት። በጣም ደስ ትላለች እና እንዴት ነው ብርዱ? ብርድ እንዴት ይዟችኋል? በጣም ይበርዳል ሀገሩ ሳኡዲ ነኝ እንጃ ግን በጣም እየበረደን ነው። ሁላችሁም እንደዚህ ይበርዳችኋል ወይስ እንዴት ነው? እኔ ግን በጣም እየበረደኝ ነው። እና መዳም ቤት የምትሰሩ ልጆች እንዴት ናችሁ? ሁሉ ሰላም? አገራችን ሰላም ያርግልንና አገራችን ገብተን ጤናማ ሆነን በሰላም ወደ አገራችን ገብተን አገራችን ላይ የምንሰራ ያርገንልሽዋለሁ እና በጣም አሪፍና በጣም ደስ የሚል ነው። በርቱ፣ ጠንክሩ ሁላችሁ
ቪዲዮን ደግሞ እስከ መጨረሻው ተከታተሉት። ድምጽም እየገባብኝ ነው፣ በጣም ይቅርታ። ጫጫታ ልጆች እንግዲህ ጸጥታ አያውቁትም። በጣም እየገባብኝ ነው ጸጥታ እና ምን ይደረጋል እንግዲህ ከሞላ ጎደል ድምጽ ይሰማል ብዬ አስባለሁ። እና ደግሞ እዚች ጋር ምንድን ነው የተከልኩት መሰላችሁ? ላሳያችሁ። ቆይ ስራቱን ሁሉ አያችሁት? ጤና አዳሚ ተክዬ ነው። ይሄ ደግሞ ስጋ መጥበሻ ነው። ታውቃላችሁ፣ ስጋ መጥበሻ የሚያውቅ ሰው የለም፣ የማላቅ ሰው ማለት ነው። እና ይሄ ደግሞ ጤና አዳሚ ሀገራችን ላይ ቡና የምንጠቀምበት ነው። እና ይሄን ይመስላል እላችኋለሁ። እዚህ ጋም ከጎረቤት ነው ቆርጬ የተከትኩት። አጋጣሚ ይሄን ጤና አዳሚ ጎረቤት አለ እየውኝና በጣም ነው የምወደው ጤና አዳሚው እና ተከልኩት። እዚህ ጋር ስተክለው በቀለልኝ እላችኋለሁ። እዚህ ጋር በቃ ካወጣኝ ይጠፋልብኛል ብዬ ፈርቼ እዚቹ ጋር ውሃ እያጠጣኝ አያችሁት? አዲስ እያወጣ ነው። በቃ በጣም እንትን ብሎ እዚች ጋር ውሃ እያጠጣ ድንግል ነው ልጅ ውሃ በየደቂቃው ስለምሞላበት ሙሉ ነው። አያችሁት? ውሃ ይታያል፣ ሙሉ ነው ውስጥ አለው። ብዙም አይታይም፣ ግን በጣም አሪፍ እንትን ነው። ደስ ትለኛለች ጤና አዳሚዋ በጣም ስለምወዳት ነው። እንደኔ የምትወዱት ጤና አዳሚ ይሄው ቡና ጠጡበት። አንድ ቀን ደግሞ ከቡና ጋር ጋብዛችኋለሁ። እንግዲህ ስጋ መጥበሻም ይሄን ይመስላል። ስጋ መጥበሻም ሰው አምጥቶልኝ እንደዚህ ቆርጦ ሰባብሮ ምናምን አመጡልኝ። ከዛ በቃ ቆይ ይሄ ነገር ከበቀለ ምናልባት ብዬ የተሰነጠቀ ያለ ታውቃላችሁ ደግሞ የተሰነጠቀ ነገር እንደምበቅል ስንጥቅ አንድ ትንሽ ያገኘሁበትና ከዛ እዚህ ውስጥ አረኩኝ። እሱንም ማለት ነው ከጤና አዳሚ ጋር ከዛ እዚህ ውስጥ ሳረገው እሱም በቀለልኝ። በጣም ደስ ያለኝ እግዚአብሔር አንድ ነገር ተክዬ ስበቅልልኝ በጣም ደስ ይለኛል። እንግዲህ አንድ ነገር የተዘራ ነገር ስበቅል ደስ ይላል አይደል? እንደዚህ ነገር በቃ እኔም ደስ አለኝ እላችኋለሁ። እንደዚህ የምመስል ምርጥ የሆነ አትክልት እየዘራውኝ ቤቴም ባይሆን ግቤም ባይሆን በቃ እኔ በጣም አትክልቶቹን መንከባከብ ስለምወድ እንደዚህ እየተከልኩኝ እንትን እላለሁ። በጣም ደስ የሚል ነው እውነት። አበባውም ደስ ያለችኝ፣ ጤና አዳሚውም በጣም አሪፍ ነው። አዩት። ድምጽ ጫጫታ ምናምን እየገባ ነው። በጣም ሶሪ እያልኩኝ ቪዲዮን ደግሞ እስከ መጨረሻ እንደምትከታተሉልኝ በተስፋ ጠብቃችኋለሁ። በተስፋ ነው መጋብዛችሁ። ቤቱን ሰብስክራይብ፣ ላይክ እያረጋችሁ አንድ ቪዲዮ ሲጀምሩ ደግሞ በላይክ እንደምትጀምሩ በተስፋ ነው ጠይቃችሁ በትዕግስት ጠይቃችኋለሁ። እንግዲህ ከዚህ እስከ መጨረሻ ድረስ እንደምትከታተሉልኝ በፍቅርና በትዕግስት ነው የምጠይቃችሁ። እስከ መጨረሻ ቪዲዮን እዩልኝ፣ እዛ ላይክ አርጉልኝ። አዳዲሶች ከመጣችሁ ቤቱን ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ነባሮች ደግሞ እንደተለመደው ቤቱን ላይክ እያረጋችሁ ኮመንት አስተያየት የሚደረግ ነገር ካለ አስተያየት እንደማያስተካክል በኮመንት ጻፉልኝና አሳውቁኝ። የሚስተካከል ነገር ካለ እንዳስተካከል ንገሩኝ። ሰው ሆኖ የማጠፋ የለም። ላጠፋ እችላለሁ፣ ልሳሳት እችላለሁ እና እኔ የተሳሳትኩትን ነገር እንዲያስተካክል ኮመንት ላይ ጻፉና በኮመንት አሳውቁኝ እላችኋለሁ። በተረፈ ሰላም ይብዛላችሁ የኢትዮጵያ ቤተሰቦች፣ ውድ የኢትዮጵያኖች ልጆች፣ አገርም ያላችሁ ከአገር ውጭም ያላችሁ ሰላማችሁ በዘት ትረፍረፍ ይበልላችሁ። በጣም ነው ማመሰግናችሁ። በጣም ቪዲዮን የምትከታተሉት ሰዎች በጣም ነው ማመሰግናችሁ። በቀጣዩ እንደዚሁ አሪፍ ነገር ቪዲዮ ይዤ እንደምመጣ
በተስፋ በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። እስከዛ ድረስ ሁላችሁም በሰላም ቆዩልን። ቸር ሰንብቱ። መልካም ቆይታ ይሁንላችሁ። ባይ ባይ ይላችኋለሁ። መልካም ቆይታ፣ መልካም አዳር። ማታ ስለሆነ መልካም ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦቼ ሁላችሁም በጣም ነው ማመሰግናችሁ። መልካም ቆይታ ይሁንላችሁ። እሺ ባይ ቻው። ላይክ እና ሰብስክራይብ ደግሞ እንዳይረሳ። ውጪ ላይ ነበርኩኝ ማታ ስለሆነ በጣም መሸት እያለ ነው እና ለመመለል ይችላል። በጣም ሶሪ። ቻው። መልካም ቆይታ። እሺ